የሞንትጎመሪ ካውንቲ ማህበረሰብ ሁሉ እንደምን ሰነበታችሁ? ይህ ናው ዩ ኖው ከተባለው አሁንም አውቃችሁታል ከተባለው ፕሮግራም ነው። ዛሬ ለተማሪዎቻችን በጥልቀት የሚጎዳቸው ወይም የሚረዳቸው ጉዳይ ስለ ትምህርት ቤት መገኘት፣ ስለ አቴንደንስ ነው አርዕስታችን። የተማሪዎች አዘውትሮ ትምህርት ቤት መገኘት በትምህርት በአካዳሚ ያጠናክራል፣ ማህበራዊ ችሎታቸውንና ስሜታቸውንም እንዲያዳብሩ ይረዳቸዋል። ከዛም ደግሞ ለመላ ህይወታቸው በእርግጠኛነት ለወደፊት እንዲዘጋጁ ይጠናከራሉ። በተጨማሪም ይህ የትምህርትና የችሎታ ማዳበሪያ ብቻም ሳይሆን በሜሪላንድ ስቴት ህግ የተደነገገ ግዴታ መሆኑን እንድታውቁ እንፈልጋለን። የኛ ግባችን ዓላማችን እያንዳንዱ ተማሪ ከነኚህ ከተመደቡት 180 የትምህርት ቀናት ውስጥ ቢያንስ 95 ከመቶ አዘውትረው እንዲገኙና እንዲከታተሉ ሲሆን ማንኛውም ተማሪ ከትምህርት ቤት ከ10% ወይ 10% በላይ ከቀረ ወይ ከቀረች ይህ የትምህርት ችሎታቸውንና በአጠቃላይ እድገታቸውን እንደሚነካ እናውቃለን። ነገር ግን ይህንን እናንተ ብቻችሁን ተወጡት ማለታችን ሳይሆን እኛ ልንረዳችሁ ዝግጁ ነን። አስተማሪያቸውን፣ ካውንስለራቸውን እንዲሁም አስተዳዳሪዎቹን እየነጋገራችሁ እየተከታተላችሁ ልጆቹ ትምህርት ቤት እንዲገኙ አደራ እንላለን። እናመሰግናለን። አሁንማ አውቀውታል። ናው ዩ ኖው